ሰላም ጤና ይስጥልኝ የፒዛ ወርልድ የዩቲዩብ ቻናል ቤተሰቦች ዛሬ ሰኔ 4 ቀን 2018 ዓመተ ምህረት በዚህ ሰዓት በኢትዮጵያ ውስጥ የውጭ ሀገራት ገንዘቦች በከፍተኛና በትክክል እየገዙ ያሉ ቀዳሚ ባንኮች እና ትክክለኛ ዋጋቸውን ይዘንላችሁ ቀርበናል። ወደ ዝርዝር መረጃው እንለፍ። የአሜሪካ ዶላር ከፍተኛ ዋጋ ይዞ እየገዛ ያለው አጸደይ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 171 ብር ከ85 ሳንቲም ነው። የእንግሊዝን ፓውንድን ስንመለከት ከፍተኛ ዋጋ ይዞ እየገዛ ያለው ብርሃን ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 213 ብር ከ48 ሳንቲም ነው። የአውሮፓን ዩሮን ስንመለከት ከፍተኛ ዋጋ ይዞ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው 184 ብር ከ50 ሳንቲም ነው። የዱባይ ድርሃምን ስንመለከት ከፍተኛ ዋጋ ይዞ እየገዛ ያለው ዳሽን ባንክ ሲሆን ትክክለኛ መግዣ ዋጋው 45 ብር ከ4 ሳንቲም ነው። የሳውዲ ሪያልን ስንመለከት ከፍተኛ ዋጋ ይዞ እየገዛ ያለ የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው 41 ብር ከ12 ሳንቲም ነው። የቀጠር ሪያልን ስንመለከት ከፍተኛ ዋጋ ይዞ እየገዛ ያለው የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው 42 ብር ከ20 ሳንቲም ነው። የካናዳ ዶላርን ስንመለከት ከፍተኛ ዋጋ ይዞ እየገዛ ያለ የኢትዮጵያ ንግድ ባንክ ሲሆን ትክክለኛ መግዣ ዋጋው ደግሞ 109 ብር ከ5 ሳንቲም ነው። የአውስትራሊያን ዶላር ስንመለከት ከፍተኛ ዋጋ ይዞ እየገዛ ያለ ባንክ የኢትዮጵያ ንግድ ባንክ ማለት ኮመርሻል ባንክ ኦፍ ኢትዮጵያ ትክክለኛ መግዣ ዋጋ በ107 ብር ከ66 ሳንቲም መሆኑን ዌብሳይቱ ያሳያል። ክቡራትና ክቡራን የቻናላችን ተከታታዮች የባንኮች ምንዛሬ ስንመለከት ቆይተናል። አሁን ደግሞ ቀጥታ ወደ የጥቁር ገበያ ምንዛሬ እንለፍ። አንድ የአሜሪካ ዶላር 182 ብር ከ26 ሳንቲም፣ 100 የአሜሪካ ዶላር ደግሞ 18226 ብር ከ31 ሳንቲም፣ አንድ የአውሮፓ ዩሮ 210 ብር ከ28 ሳንቲም፣ 100 የአውሮፓ ዩሮ ደግሞ 21028 ብር ከ84 ሳንቲም፣ አንድ የእንግሊዝ ፓውንድን ስንመለከት 243 ብር ከ58 ሳንቲም፣ 100 የእንግሊዝ ፓውንድ ደግሞ 24358 ብር ከ19 ሳንቲም፣ አንድ የሳውዲ ሪያልን ስንመለከት 48 ብር ከ54 ሳንቲም፣ 100 የሳውዲ ሪያል ደግሞ 4854 ብር ከ17 ሳንቲም፣ አንድ የዱባይ ድርሃም በ49 ብር ከ62 ሳንቲም፣ 100 የዱባይ ድርሃም ደግሞ 4962 ብር ከ31 ሳንቲም፣ አንድ የስዊዝ ፍራንክ 227 ብር ከ78 ሳንቲም፣ 100 የስዊዝ ፍራንክ ደግሞ 22778 ብር ከ62 ሳንቲም፣ 100 የካናዳ ዶላር ስንመለከት 130 ብር ከ42 ሳንቲም፣ 100 የካናዳ ዶላር ደግሞ 13042 ብር ከ21 ሳንቲም፣ አንድ የአውስትራሊያ ዶላርን ስንመለከት 127 ብር ከ46 ሳንቲም፣ 100 የአውስትራሊያ ዶላር ደግሞ 12746 ብር ከ10 ሳንቲም፣ አንድ የቻይና ዩዋን ስንመለከት 26 ብር ከ90 ሳንቲም፣ 100 የቻይና ዩዋን ደግሞ 2690 ብር ከ54 ሳንቲም፣ አንድ የኩዌት ዲናርን ስንመለከት 589 ብር ከ96 ሳንቲም፣ 100 የኩዌት ዲናር ደግሞ 58996 ብር ከ83 ሳንቲም፣ እንዲሁም አንድ የቀጠር ሪያል ስንመለከት 49 ብር ከ97 ሳንቲም፣ 100 የቀጠር ሪያል ስንመለከት 4997 ብር ከ57 ሳንቲም፣ አንድ የኦማን ሪያል ስንመለከት 473 ብር ከ87 ሳንቲም፣ 100 የኦማን ሪያል ስንመለከት 47387 ብር ከ90 ሳንቲም፣ አንድ የጆርዳን ዲናር ስንመለከት 257 ብር ከ3 ሳንቲም፣ 100 የጆርዳን ዲናር ስንመለከት 25703 ብር ከ64 ሳንቲም፣ አንድ የባህሬን ዲናር ስንመለከት 483
ብር ከ10 ሳንቲም። 100 የባህሬን ዲናር ስንመለከት ደግሞ 48310 ብር ከ53 ሳንቲም። አንድ የእስራኤል ሽቁል ስንመለከት 61 ብር ከ63 ሳንቲም። 100 የእስራኤል ሽቁል ደግሞ 6163 ብር ከ37 ሳንቲም እየተመነዘረ መሆኑን ዌብሳይቱ ያመለክታል። ለዛሬ ያዘጋጀሁላችሁ ወቅታዊ የምንዛሬ መረጃ ይህን ይመስል ነበር። መረጃውን ጠቃሚ ሆነ ካገኛችሁት ቪዲዮውን ላይክ በማድረግ ለሌሎች እንዲዳረስ አጋሩ። መረጃዎቹን ስትከታተሉ ስለነበረ ከልብ አመሰግናለሁ። በየቀኑ የሚቀያየሩ የገበያ መረጃዎች ለማግኘት የደወል ምልክቷን በመጫን ቤተሰብ ይሁኑ። አስተያየት ወይም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ፣ ሁሉንም አነባዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑ። አመሰግናለሁ።